እስቲ የማያማርር ሰው ፈልጋችኋል? በምድር ላይ የማያማርር ሰው የለም። አሁን እርግጠኛ ነኝ አሜሪካ ያለውን ባለሀብት ቢል ጌትን ወይም ደግሞ ኤለን መስክን ሂደን ብንጠይቀው ምን እኮ በቃ እነ ቻይና እየተወዳደሩ ይሄ ኮምፒውተሩን ምኑን ዝቅ አደረጉት ብሎ እሱም ይናደድ ይሆናል። እርግጠኛ ነኝ ማለት መኪናው በቃ ችግር ሆነ እኮ አይሸጥም ምናምን ብሎ እሱም ሊናደድ ይችላል። ድሃ በጦርነቱ ሞታለሁ ሲል ሀብታም ደግሞ ገበያውን ዘጉት ይህን ጦርነት አድርገው ብሎ በሱ ያዝናል ማለት ነው። ስለዚህ ዓለም ለማንም ልቅሶ ነው። እውነት ለመናገር አይገባውም እንጂ ለማንም ሰው ልቅሶ ነው። የተሾመውም ልቅሶ ውስጥ ነው ያለው። የልቅሶ ሸለቆ ውስጥ ነው ያለ ነው ዘመዶች። እግዚአብሔር መንጥቆ ከዚህ ልቅሶ ሸለቆ ያውጣል። በዚህ ሸለቆ ውስጥ ነው ያለ ነው። ደግሞ ሸለቆ ውስጡ ነው። ወደዚህ የለም። ዝም ብሎ እዚያው መርገጥ ማምለጫ ደግሞ የለንም። ስለዚህ ደስታን ቀነስ ማድረግ በጣም ጥሩ ነው። አስፋፍቶ መሳቅም አይገባም።